በኢትዮ ኢስታንቡል ጀነራል ሆስፒታል ውስጥ ይሄ ስራ ሲሰራ በዋነኝነት ከሁለት ቦታ ነው ታካሚዎች የሚገኙት። አንደኛው ከኢትዮጵያ የልብ ማህበር ነው፣ አንደኛው ደግሞ ከዲቦራ ፋውንዴሽን ነው፣ የዳውን ሲንድሮም እና ኦቲዝም ፋውንዴሽን። ስለዚህ ሁለቱ ደግሞ ተቋማትን ወክለው ሁለቱ ኃላፊዎቻቸው አጠር ያለ መልእክት እንዲያስተላልፉ በመቀጠል በክብር ጋብዛለሁ። መጀመሪያም ጋብዘው የልብ ማህበር ፕሬዚደንቱን ክቡር አቶ እንዳለ ገብሬን ይሆናል። በጭብጨባ ወደዚህ ጋብዙልኝ። ዛሬ ሳቅ ነው ተሰርተው ያየን እየሳቅን እየተደሰትን ነው። ብዙ ጊዜ እንደዚህ አይነት እንትኖች ባልነበሩ ሰዓት ለቀዶ ጥገና ረጅም ጊዜ ይፈጃል። የልብ ሐኪሞቻችን እነ ዶክተር ሺ እነ ዶክተር ከፌ ከውጭ ይመጡ በነፃ ይመጡ በዶነሮች ጠብቀን ለማሰራት ታካሚዎችን ስልክ ደውለን በምንጠራ ሰዓት 10 ሰው ደውለን አንድ ሰው ማናገኝበት ሰዓት ነበር። በእውነት ነው አንድ ሰው ማናገኝበት ሰዓት ነበር። አቶ ብርሃን በእውነት ምን እንደምል አላቅም። አሁንም ወረፋ እየጠበቁ ባሉ ታካሚዎች ስም በፊት ሆድ ይመርቅ ነው የሚባለው፣ ልብ ይመርቅ። እውነት ይሄ እንትን አይታጠፍብን። አሁንም በህይወት ላሉ ታካሚዎቻችን ትልቅ ተስፋ ነውና ሁላችሁም እዚህ የተገኛችሁ እንግዶች ይህን ሄርትወርት ፋውንዴሽን ማገዝ ባለብን መልኩ አግዘን አሁንም ወረፋ እየጠበቁ የሚገኙ ልብ ታካሚዎቻችንን ብናግዝላለሁ። ትንሽ ጥሩ ስላልሆንኩ ከዚህ በላይ ባላወራ ደስ ይለኛል። አመሰግናለሁ።